ሰው ጥሏት ትላንትና አብሮ ናቸው። ትላንትና ጸጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ ዛሬ። በቃ የሆነ ውሸት ሁላ ነው የሆነ ህልም ላይ ያለው ነው ይመስለኝ። ገብርኤልን በፍጹም ራሷን ታጠፋ። በፍጹም እናቷን በጣም ነው የምትወዳት። እውነት ነው ወላሂ። ከሱ ጋር ዞር ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። ትዝ ይላችኋል በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጮሆ ምናምን ነበር። አስታወሳችሁ? እሱና የሱ ጓደኛ በሷ ምክንያት ላይክ እንደዛ አይነት ነገር ነበር ከጫላ ጋር። ቀነኒ ራሷን እንደማታጠፋ ነው ማለት አታጠፋ ሺታ ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አይደለም አብረው ያለችው። እኔ አይገርማችሁም? ግን እግዚአብሔርን በዚህ ሳምንት ውስጥ ራሱ ሁሌ ግን ደስተኛ ነሽ አይከብድም አለም ደስተኛ መሆን ስል እግዚአብሔርን ከያሽ እኮ ደስተኛ ነሽ ሁሌም የጎደለው ነገር አያሳስብሽ ምናምን እንደዚህ አይነት ጽሁፍ ነው። እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ የምትጽፍልኝ ማለት ነው። እና በእውነት ሺ ሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበረ መሰላችሁ? ባገባት የሆነ በሰርግ ምናምን እንደዛ ነበር የምጠብቀው ጋይስ። ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ ስቲል ቂም ይዞ አንድ ነገር አድርጎ ቢሆንስ? ኢንቨስቲጌሽን ኢዝ ቬሪ ኢምፖርታንት። ዛሬ የልደቷ ቀን ነበር። በትናንትናው ዕለት የልደት ባህሏን ለማክበርም ሽር ጉድ እያለች ነበር። የድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛም ከፎቅ ላይ ወድቃም ሕይወቷ ማለፈ ከተባለ በኋላ ይህ አሳዛኝ ጉዳይ አቅጣጫውን እየቀየረው ነው። ባለቤቷ አንዱዓለም ጎሳና የአንዱዓለም ጎሳ እህትም በፖሊስ ቁጥጥር ስር ውለዋል። የሟች የቅርብ ጓደኞችም ራሷን ልታጠፋ የማትችልበት ምክንያትንም አጋርተዋል። ይህቺ ወጣት ሞዴልና የተለያዩ በጎ ስራዎች ላይ የምትሳተፈው ተወዳጇ የዋህ እናቷን ከራሷ በላይ የምትወድም ነበረች። በልደቷ ቀን ግን ሕይወቷ አለፈ። በዚህ ጉዳይ ጓደኞቿ ለመላው የኢትዮጵያ ሕዝብ ያጋሩትን መልእክት ወደ እናንተ እናደርሳለን። ውድ የዩቲዩብ ቤተሰቦች ከሚሰማው አስደንጋጭ ዜና ሁሉ ፈጣሪ ይሰውራችሁ እያልን ወደ መረጃዎቹ ተሻገርን። አብራችሁን ቆዩ።